እንዴት እንደሚያምር በመድኃኒዓለም ማጂክ ማለት ነው። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ ሰላም አሁን ጀልቶኝ ስለምኖር ነው ይሄ መልክ የመጣው ብቻገር ምን ለው እንደምችል ይማር ሁሉም እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለም። እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልጽ አይደለም በግድ ላጉኝ በማርያም በሱ በኩል ልታልፊ ናው አይታርገው እገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ እስቲ አዳነ ፍሬ አለ እቤት አዳነ ይሙት የእግዚአብሔር በዛ ምክንያት ነው ሊስትሮ የገዛው ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም እያስወለወልኩ ሳስቸገረው ፍሬ አታውቅም ዱና አታውቂማ። ይሄ ከዛ በኋላ ግን ነገርሹ ለልጁ አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው ዊንዶ ሾፒንግ ብቻ ነው በቃ ከዚህ የሆነ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበረ? መስቀል ላይ ጠፋ ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ በቃ